ሄላ ሄሎ ሳኒ ይሄ ቪዲዮ በጣም አስቆኛል። እስቲ ተመልከቱ እስከ መጨረሻ። ሄላ ሄሎ ሳኒ የኔ አባት። አቤት ማን ልበል? ቅጣው ነኝ ሳኒ ያወከኝ? ቅጣው አላወኩም። እንደውም ባለፈው በፍጥነት ስታሽከረክር የቀጣው ትራፊክ እንዴ ከተኜ አንተና እንዴ ለባክህ አለውልህ ሳሚዬ። ምን ነው ጠፋህ እኮ? ተው እንጂ ጠፋሁ በጣም እንጂ አስጨነቅኝ። አይ ቅጥዬ አስጨነቅኩ አይደል? ምን እባክህ ትንሽ እኮ እግሬን ወለምዶኝ ቤት ተኝቼም እኔን የወልምመኝ ሳሚዬ የምነካብኝ ካልሆነ አንድ ሁለት ትክል ይዤ መጥቼ ልጠይቅህ እንዲህ መግዣ ብሩን ላክልኝና። ኧረ ይሻላል ችግር የለውም። ይኸው ቅቅልማ አሁን ሚስቴ ሰርቃ እንዴ እየበላሁ ነው የማወራ። ኧረ እባክህ መረቅ አለው እንዴ? መረጥ ቢሉ መረቅ መሰለህ? ሆዴን አስጮክም እንትን። አይ አሪፍ ነው። እና እኔማ መንጃ ፈቃድን ልመልስልህ ብዬ ነበር የደወልኩት። አይ እስኪ ቅጣፉን አልከፈልኩም ሄጄ ልክፈልና በዛው ወስዳለሁ ብዬ እኮ። ኧረ እንዲህ እግርን ተሰብረህማ አትሰቃይ። ወይ እኔ ልክፈልልህ ብሩን ላክልኝና አካውንቴ ልላክልህ። ማለት የምን አካውንት ሳሚዬ? ቲክቶክ አለ መቼም የንግድ ባንክ ነው እንጂ። የንግድ ባንክ? የአቢሲኒያም ከሆናለኝ ወይስ ዳሽን ይሻላል? የዘመን ባንክ የለ? ችግር የለውም አሁን እከፍታለሁ። ይክፈት አቡ። ምን አልከኝ? አይ ተወው ዛሬ እጅ እከፍላለሁ። አንተ ምን አለ እኔ ብከፍልልህ? ችግር የለውም ቅጥያ ተስ። አይ እንግዲህ ላክልኝ ብያለሁ ልክፈልልህ።